ሶስተኛ ቤት በስሜ ይገዛልኛል። ቡትቷ ክልል ተስቦ የገባው ጦርነት ምን አይነት ውድመት እንዳደረሰ ለእናንተ የሚጠፋው ነው። የቱበት ነው እንዳንቺ ተሳካለ $1 ሚሊዮን ብር ይሰጥሻል። ከ90 ዓመት ሽማግሌ ጋር ለአንድ ሳምንት ትቆያለሽ። ብሩ ከተጨመረልኝ ችግር የለውም። ባለጌ ሹገር ነፊ የ80 ዓመት ሹገር ለአንድ ሳምንት ታጫውታለህ ብትባል እሺ ትላለህ? ደስ ይለኛል። ግን ራራ ጌጤ ምንህና ችግሩ የቲክቶክ ጥያቄ ነው እንጂ እኔማ እኮ በእናትሽ ቢገኝ ሸሌ ቦይ ባለጌ ሹገር ነፊ Say hi. What's your name? What are you doing? What's your name? I'm doing a video for YouTube. የምን ዩቲዩብ ምን ጥቅም ነው? ምን አገር ነው የምትለኝ? ምን ልታረግ ነው እዚህ ሰፈር የመጣው? You're a military? አተ ብዳታም ነህ እንዴ? What are you saying? ምንድነው? ቆይ አሁን ምንድነው? You don't know English? English. English? No. English no. No. English. ስማ Speak Amharic. አማርኛ አውራ። ምን ልታረግ መጣ እዚህ ሰፈር? ምን ልሰራ መጣ እዚህ? La ilaha. What is that? ሱብሃንአላህ። እነስማ ምን ውስጥ ነው የገባሁት? በእናትህ ወንድሜ ጠጥታ ባነዳ ጥሩ ነው። እኔም ከመሞቴ በፊት እንደዚህ ነበር ያልኩት። ምንድን ነው ያጠጣኝ ዛሬ? ወይኔ ማሙቲ ማለት ጀመረ። ሶስተኛ ጌም እናንተ ናችሁ ጠራችሁ። ማን ይጠራው? አላጠራሁት። ይወይኒ ሁላ አብጧል። ጓደኞቼ ይላል ቆንጂት እንዴት ነሽ? ማጠያላ ዛብሽ ዮናታን እንዴት ነው? ነብይ ሰላም ነኝ። ነይ በዚህ ይሻላል። ነይ በዚህ ይሻላል። ነይ በዚህ ይሻላል። እሱ አጀቱልኝ አጀቱልኝ ምንድን ነው አድርጉ እያለን ያለው? እናታችሁ በቃ ጋይስ ፒስታታ ሌላ ጊዜ እንገናኛለን። ቻው። ተመስገን። ምን እየተወራ ነው? ምን እባክሽ ፋዘር እኮ መኪና በእናትሽ ገጭ ኧረ ገዝቶ ሊመርቅ ነውና ተጠርተሻል። ገዝቶ ነው። ባለፈው እዚህ ታች ሰፈር አንድ የህዝብ ባስ ቁልቁለት ተዘቀዘቀ በለኝ አይደለም ተንደርድሮ ሄዶ አይገርምም? እንደ እግዚአብሔር በእናትህ አለቁ በለኛ። አረ ማንም አላለቀም። ፍሬን ይዞ እንደው ፈጣሪ ምረርቶ ተረፉ። ሁሉም አልሞቱም። እና ማንም የሞተ ሰው የለም። አረ ማንም አልሞተም። አንቺ ምንድነው? የምን ሞት ነው የምታወሪው? ራስ የላትም። ነጽክ ሴሬስ አሳጥም መሸጫ ጭውውቱ እንደተመለከታችሁት ነው። ማንም የሞተ የለም። ገበያውም አልደራም። የቀርቁብም አልጣልኩም። ነገ ግን ሌላ ቀን ነው። ዳይላ ኧረ እባካችሁ ዝም አትበሉ፣ ዝም አትበሉ እንጂ ተንቀሳቀሱ። የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። አረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላበውን ያዘዝክ በእኛ እድሜ ደማውን ልታዝነው አንተ ልምድ አዋላጅ። አረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤቴ ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የሶስት ቦኖስ አትከፊኝ እኮ ነው ሄድሽ አንተ። ጫጩት ፊት ፈንግል አይወራም። ልክ ነሽ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ አንድ ያላበው የፈጠነ በትግራይ የደረሰውን አገራዊ ኪሳራና የመሰረተ ልማት ውድመት ታውቃላችሁ። ያ ሳይካካስ ወደ አማራ ክልል ተስቦ የገባው ጦርነት ምን አይነት ውድመት እንዳደረሰ ለእናንተ የሚጠፋው ነው አይደለም። ይህን ጥያቄ ሳቀርብላችሁ በ265 ወረዳዎች ሄደን ተነጋግረናል አሉ። እንዴት ነው በ200 እንደዚህ ነው እንጂ ማራ
እንዳትንቀሳቀስ ባለበት ቁጭ በል። ምንድነው? እንዳትንቀሳቀስ። ቁጭ በል። ምንድነው? ጨርስ ችግር የለም ጨርስ ብለበላችሁ ደግሞ እዚህ መናፈሻ ውስጥ ማራት ጀመራችሁ። ኧረ አባቴ ታረን ጫካ መስሎኝ ሆነ። ችግር የለም ሜዳ ላይ ነው የምናራውሳ። ሄደው ሀገር ቤት ኧረ አዲስ ሀገር ወንድሜ አትሮል ላክልኝ። ወንድሜ ኮሪደር ልማት ላይ የሚያራሰው ተገኝቷል። ወንድሜ ላክልኝ። ጨርስ። እሺ ቶሎ በል መጣ። ጫነው። ተነስ። ቆይ አንዴ ተነስ። ተንጠልጥሏል። ቆይ እዛው ጨርሷል። ቶሎ በል። የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ናቸው? ቦምቦክላ ሌትስ ጎ። የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ በዚህ ፌስ። ሁለተኛ 2 ሚሊዮን ብር ለቤተሰቦቼ ጥሎሽ ይልካል። አነሳ አነዘ። ሶስተኛ ቤት በስሜ ይገዛልኛል። ቡትቷ ሃያ ትላለች። አንገቷን ማጭንቋ አስመስላ እንዲህ ብሏ አራተኛና ዋነኛው ሰርጋችን ዱባይ ነው። ጋይስ ይሄ ገፉማ ይባላል። የሻኪሶ ባህላዊ ምግብ ነው። በል ጉሮሮ ላይ ጋቢ ነገር ጣል አድርግበት ለአንቃም ብርድ እንዳይመጣው። ማትከፋው እንደሜ ቻርሊ ስንት ሰዓት ሆነ? በእናትህ ቸኩያለሁ። 5:29 ተኩል አትለኝም? እንደገና ግልፍጥ ስትገለፍጪ ከ30 ሆነልሽ። ያፍንታ የቱበት ነው እንዳንቺ ተሳካለ ከፏበሌ እንኳን የሌለበት የሁሉ መባረክና ማማር የዘመድ ጥቅማቸው ምንድን ነው? ምንም አይጠቅሙ፣ ግን ለቅሶ ያደምቃሉ። ለቅሶ ላይ ጎበዝ ናቸው። ምንም ጥቅም የላቸውም። ያው ነገር ለማጋጋል ምናምን ይጠቅማሉ። የዘመድ ጥቅም አለ እንዴ? የዘመድ ጥቅም እኮ የለውም፣ ጉዳት ነው እንጂ የሚያመዝነው ጥቅማቸው አይታየኝም። ሰርግና በለቅሶ ጊዜ ይገኛሉ። ከዛ ውጭ ምንም አይጠቅም። ስማ ዛሬም ቀጣቻ። እስቲ አትንበጫብጭ፣ ወንድ ይውጣ። ፋይሉ አላ ፖስተው በእናት። እኔ ፋይል መፖሰት እኮ አይደለም ታውቃለህ አይደል? ሴት ልጅ ያለኝ ሪስፔክት ታውቃለህ። እሷን ደግሞ በጣም ነው የምወዳት። እኔ በማይሆን ነገር ሰው እንዳይብኝ አልፈልግም። እናቴም ታውቃለህ ምን ያህል እንደምትመክረኝ ሴት እንዳከብር ምናምን። እና ታዲያ ምንድን ነው የምትለው መፍትሄው? በቃ ፓስወርዱን ታውቀው አይደለ? አንተ ፖስተው ይሄንን ቀሚስ መቼም ለዚህ ለፈረንጅ ይሸጣችሁ ነፍሳችሁ አይማርም። ይሄን እኮ የወንዶች ባህላዊ ልብስ ነው ብላችሁ የጣችሁለት ይሆናል። እሺ ዳቦ አመጣው። አንድ ዳቦ አለኝ። አንድ ዳቦ ሰጠሽ። ስንት ዳቦ አለሽ? ዳቦ አመጣው። አንድ ዳቦ አለኝ። አንድ ዳቦ ሰጠሽ። ስንት ዳቦ አለሽ? አንድ ዳቦ አለሽ። አንድ ዳቦ አለሽ። አንተ ገነት አትገባ። አንድ ዳቦ አለኝ ይባላል። ናይስትልን ለመልካም ምኞት አበባ እየሰጠን። ኦኬ አትቀበሉኝ? ለመልካም ቀን ሰዓት ቁጭ አባራይ ድንሳ ግቢ እኮ የኔ በእናትሽ ፈጠነ ቸኩላለሁ። ግን በሰላም ነው? በሰላም ነው። በእናትህ በጣም ቸኩላለሁ። ቤተሰብ ምናምን ሁሉ ሰላም? አንተ ጤንነት ነው? አረ ቸኩላለሁ። የኔ አባት በእናትህ ከዛ በኋላ ሴትዮዋ ከሞተች በኋላ ነው ይዤ ባላረጋትም እናቴ ትሙት። የኔ አባት በእናትህ ለማፍጠን ሞክር። እሺ ደርሰናል። ትንሽ ነገር ግን እኮ በጣም ወዳት ነበር የዛኔ እናቴ። ቀስ ብለህ ነዳኝ ነው ወንድሜ። እንደ ዝበል
እንዴ ምንድነው? እዚህ ለቅሶ አለ ደርሰን እንምጣ። አረ ሰው እየሞተ አይደለም እንዴ? አንድ ላይ ገብተን ለቅሶ ገብተን እንወጣለና። አረ ወንድሜ ቸኩላለሁ። የት ነው የምንሄደው? ለቅሶ አይደል እንዴ? አልቅስ አልቅስ። ያውና ለቅሶ ቤቱ ምግብ የለም እንዴ? አረ ቤተሰቦቹ እንዳለ በረሀብ ነው ያለቁት። እባክህ ግን ምን ሆኖ ነው የሞተው? ደንበኛ ነበር በሌላ ራይ ሲጠቀም አግኝቼ ገደልኩት። ና ደሞድሽ እኮ ነው። ሰላም ነው? ራበኝ ራበኝ። አዎ እኔ አልችልም። ይሄን መቋቋም አልበለው። አይዞ እንቺ 3000 ብር ናት። ዳቦ መግዣቱን ውሰደው፣ ችግር የለውም። በጣም ነው የማመሰግነው። አይዞ ፍቅራችሁ ይባረክ። አሜን። እኔ አልችልም። በጣም ነው የሚያሳዝነው የኔ ፍቅር። የኔ ፍቅር በጣም ጥሩ ሰው ነው። አዎ በጣም ነው አንጀቴን የበለው የኔ ፍቅር። ልጨምርለት መጣው። የኔ ፍቅር መጣው። በእግዚአብሔር እኔ እሷን ደስ ይበላት ብዬ ነው። በእግዚአብሔር መልስልኝ። የድር ብር ነው 10 ብሯን ወሰድና መልስልኝ። በእግዚአብሔር ሲሳይ ይመለሳል። የድር ብር ነው እያልኩ አባ ነገረው። ለምን እንደዚህ አታደርግ? ምንድን ለምንህና ስጠው። በእግዚአብሔር እምነኝ በቃሽ። በእግዚአብሔር እሺ፣ በእግዚአብሔር አባቴ፣ በእግዚአብሔር የድር ብር ነው። በቃ ይኸውልህ ስማኝ፣ እኔ አሁን ይሄን ብር ብሰጥህ ያልቃል። በቃ እግዚአብሔር ይስጥህ፣ የማያልቀውን እሱ ይስጥህ። ናይ ያቺ ስራ ነው።